ምስጋና ላንተ ይሁን ያማ يالش من مسلش مرت حسابته لي ليكو سوا يرداني منجي يني حسابكو صدين يا حسابكو አይደለም ደግሞ ምን ሰው አልክ ታለች እንዴ ምንድነው ማልኩ አይደለም ሐሳብ ለሰው ነው የምትለው እንደዛው ሰው ያ ሰው ካላሰበ እንዴት ይኖራል ማሰብ ነው ሁሌ ማሰብ ወደፊት መራመድ አሁን ለምሳሌ አንቺ አንድ እርምጃ ወደ ኋላ ስትራመድ አሁን ምንድነው አምስት እርምጃ ወደ ምን ነው የምትለኝ ጥያቄ አሁን ፓርቲ ማቋቋም ብቻ ነው ቀራል እኮ የሐሳብ ተቃዋሚ ፓርቲ ምን አለበት እንግዲህ እኔ ነገር ባጨንቀኝ በሰላም ልብላበት አረ በሰላም ቢ ግን ለብሻል ምርጥ ሐሳብ ትወጪዋለሽ እኔ ማለት እኮ ሐሳብ አመጪ ምን አለበት ጀነራል ሐሳብ አመጪ ጆርጅ እኔ ማለት እኮ ሐሳብ አመጪ ምን አለበት ጀነራል ሐሳብ አመጪ ቢባል አሁን ምን አሁን ቁጭ በይናው ቁጭ ቢዝነስ ይወራ ቁጭ ተብሎ የምትመላ ይፈጣል ኦኬ እንታሰለሽ አውርጄ ይመጣልኝ የቢዝነስ ሐሳብ እኛ አሁን ብር ማግኘት አይደል የምንፈልገው ዋናው ብር አይደል ማቅጠር ደስ ሲል ቁጥር ስታረጊ አቤት አሁን ምን እዚህ ሀገር ውዱ ነገር ምንድን ነው ወይ ሰው አሁን ምግብ የለምናበት አሁን አንድ ምግብን በልተህ ቀጥ ብለህ ወደ ስራ ሄድ እሺ ጭቅጭቅህን እዛው አቁም ሁሌ ሐሳብ አሁን ቆይ ሐሳቤን አስከልሽ መጀመሪያ ሰው ላይ ካወፍረሽ በፊት ምንድነው ይሄ ሰው ያሰበው ሐሳብ ይጠቅማል አይጠቅምም ብለሽ ማሰብ ነው ያው ታውቃለሽ እኔ የሚያመጣቸው ሐሳቦች ሁሉ ጠቃሚ ናቸው እሺ ጠቃሚ ናቸው እሺ አሁን ውዱ ነገር ምንድነው እዚህ ሀገር እኔ አላውቅም አንተ ንገረኝ ካው ውዱ ነገር እዚህ ሀገር ያለ ሶፍት አቀበለኝ ውዱ ነገር እዚህ ሀገር ውሻ እዚህ ሀገር በጣም ውድ ነው አልገባኝም አሁን እዚህ ሀገር ክብር ያለው ውሻ ሁሉም የሰው ልጅ ይበለጠ ክብር ያለው ውሻ እና እኛም ክብር ያለው ነገር ነግደን ለምን ክብር ያለው ብር አናመጣ አልገባኝም የውሻ ነጋዴ እንሁን ውጣልኝ ከቤቱ ጋር እቺ ልጅ ምንድን ናት አረጋዩ እንዴ ውሻ ነጋዴ እሺ ወጣ ከቤት ይወጣልሻላ ምንድነው ይኸውልሽ ትወጣለህ ትወጣ ሐሳቤን ተቀበይልኝ አንተ ሰውዬ እወጣልሻለሁ ግን ትከታተያለሽ እኔ ከህልሜ የሚንቀሳቀስ እንዳይመስልሽ ይኸውልሽ እኔ በህልሜ ከመጡኝ ሄደልኛል ብሬድ ሄደው የውሻ ነጋዴ መሆን ነው የምፈልገው ድንጋይ ታውቂያለሽ ድንጋይ ትሆንሽ ምን ያለበት ውሻዬን ነግጄ ብር እንዳመጣ እሰራልሻለሁ እኔ ባንኩ አይደለም እሰራልሻለሁ ታኛለሽ ደግሞ አስከፍልሻለሁ ሐሳቤን ጥሪ ግሬ ያመጣው ሐሳብ እንዴ በቃ ምን ስግብግብ ቢሆኑ ደግሞ ወደ ውሻ የመጣው እሱ ራሱ ውሻ ነው ውሻ አሰዳው ምን ሰው ምን እንደነበረ ግራ ገባ ሰው ወደታችሁ እንደሚያርጉ አቀደሉ ታማኝ ሰው
በልታ ነው እንደዚህ ጾም እስቲ እናይሻለን አንቺ በረሮ የት እንደምትሄጂ ወደዛ ምንም ከሌለላት በመንገዴ ላይ የሚመጣ ሰው ጠላቴ ነው እንዴ ሁሌ መንገዴ ላይ እንደወጣች እንዴ እስቲ ማን እንደሚያድንሽ እናይሻልና ደግሞ እንዳይመጣብኝ አትነሳም ደግሞ እቺ እንቅልፏ ተመችቷታል መሰለኝ በርታ አንተ ወንድ ነህ ማንም መንገድ ላይ ስቆም ተነስተህ ትፋለማለህ በርታ እንካሪችን በረሮ ማንም አትነሳ እንዴ Risa. Aquí me sale. ተነሳሽ ምንድነው ማናንተ ተነሳሽ በረሮ ምንድነው ያረከኝ የት ነው ያለሁት የት ነኝ ዝም ማን ምንድነው የፈለከው ከኔ ምንድነው ያለው እሺ የት ነኝ ዝም እንጂ እቤት ያልነበርኩ እንዴ ማን ነው እዚህ ያመጣኝ ምንድነው የፈለከው ከኔ ምን ውጪ ነው እሺ እጄ ለምንድነው ያሰርከኝ አንቺ ዝም በይ ቆይ ማን ምንድነው የፈለከው ምን እንደሚፈልግ ማን እንደሚፈልግ ቆይ እንተዋወቃለን ታቀኛለህ እሱን ቀስ ብለን እንደርስበታለን ቆይ ምንድነው የፈለከው ከኔ እሺ ጀን ፍታኝና እናወራለን ምንድነው እሱ እጅሽ ልፍታ በጣም እያመመኝ እኮ ነው ለምንድነው እዚህ ያመጣኝ ደሞ ምን ይመስላል ከየት ነው እዚህ ያመጣኝ ኧረ አንቺ ሴት ዝም በይ ምን አይነት ጣጣ ነው ታግታው እንኳን ስመጥኝ ቆይ ማንንተ ቆይ ምንድነው ማን ይላከ ማንነቴ ቆይሽና አሁን ዝም ብለሽ አርፈሽ ቁጭ በይ ምን ድምፁ ደሞ ሲያስፈራ አርፈሽ ቁጭ በይ ይኸውልሽ ከዚህ በላይ አልናገርም ወኔ ምን ጉድ ውስጥ ነው የገባሁት ምንድነው የተጣለብኝ ማዕቀብ ታስራው ወጣቂታው እንኳን ዝም ማለት ቆይ ምንድነው የፈለገው የኔ አባት ምንድነው ቆይ ከኔ ጋር ያለች አባቴ እዛት ይኸውልሽ እሺ ምንድነው የኔ አይ ዝም በይ እንዴ ምንድናት እቺ ቆይ ምንድነው እንዴ አንገቴን ያመመኝ ነው በዛ ላይ እንዴ ነው ዶላ አስራል ምንድነው የኔ ያላረኩ ምንድነው አየሽ ቆይ አንተ ማነህ ሂመም ማለት ምን ማለት እንደሆነ ገና አልገባሽም ማለት ገና ይገባሽ ገና ምን ማለት አንቺ በረሮ የሆንሽ ሴት ይሆንሽ ቆይ ምንድነው የምትፈልገው ከኔ ምንም የምትፈልገው ምን እንደምፈልግማ ጠብቀሽ ታውቂያለሽ ኧረ እኔ ምንም የማውቀው ታሪክ የለኝም ይልቅ የምታውቀው ነገር ካለ ንገረኝና እጄን ፍታኝ እሺ እጄን ፍታኝና እናውራ አይደል በዛ ላይ አንገቴን በጣም እያመመኝ ነው ምን ጣጣ ውስጥ ነው የገባሁት አንቺ አሁን ሰው ሆነሽ ነው እጄን የምታበላሽ ቆይ ምንድነው ያረኩ ማን ከኔ የመጣው ምንድነው ማን ይላከው ማንነቴን ማወቅ ትፈልጋለሽ አሁን ፈልጋለሁ ምን የምትፈልገው እሺ እጄን ፍታኝ ማንነቴን ከመንገሬ በፊት ይኸውልሽ አንድ ነገር ቃል ትገባያለሽ እሺ ምንድነው ንገረኝ ማንንም ይሁን ማን መንገዱ ላይ ወጥሽ ህልሙን ስታጨናገፊ ካየውሽ
ከዚህ የባሰ ከዚህ የከፋ ጉዳት እንደሚደርስብሽ ማወቅ አለብሽ። እሺ እጄን ፍታኝ። እሺ አንደኛ እሺ እጄን ሁሉ ትሰማለሽ። እሺ አልኩ እኮ እጄን ፍታኝ፣ በጣም እያመመኝ ነው። እሺ እጅሽን አልፈታሽ፣ ግን ማንነቴን አሳውቅሻለሁ። እሺ ማንም እንደናንተ አንተ ከሃዲ፣ አንተ ወሮ በላ፣ አንተን እንዲያረከኝ፣ አንተን እንደዚህ ያደረከኝ አንቺ ያለሽ አይደል? አንቺ ያለሽ አይደል? ከዚህ በላይ አቃጥልሽኝ ልትረፊኝ አይደል? ሁሌ በመንገዴ ላይ እየወጣሽ እኔ ስኬታማ መንገድ ላይ ወጥቻለሁ ስልሽ አንቺ ሁሌ መንገዴ ላይ እየወጣሽ እኔ እያቃጠልሽኛል ነበር። አሁን ትፈታኛለህ? አትፈታኝም? እያሳመምሽኛል ነበር። ትፈታኛለህ? አትፈታኝም? አልፈታሽም። አንቺ እኔ ላይ ባልሽ እኮ ነኝ። አንቺ ባልሽ እኮ ነኝ። አሁን እጄን ትፈታኛለህ? አትፈታኝም? ቆይ ምን አለበት እኔ ያለምኩትን ነገር ሆን ቢያደርግ ምን አለበት? እኔን አስሮ ማስቀመጥ ነው ያንተ ህልም። እኔ ማስቀመጥ ነው አዳዲስ ሀሳቦችን ይዤ ስመጣ አንቺ ሁሌ መንገድ ላይ የቆምሽ ነው። አሁን ትፈታኛለህ? አትፈታኝም? ካሁን በኋላ እፈታሻለሁ። ካሁን በኋላ እኔ የሆነ አዲስ ሀሳብ ይዤ ስመጣ አታስቆምኝ። እሺ አላስቆምም። እጄን ፍታኝ። እኔ የምልሽን ሁሉ ትሰማያለሽ። እሰማለሁ። እጄን ፍታኝ። አንተ አረመኔ፣ አንተ ይኸውልሽ ከኔ ጋር በልጥ ትክደኛለህ። አሁን ፍታኝ እኮ ነው የሚለው። እፈታሻለሁ። እኔ ነግራሻለሁ። እፈታሻለሁ። አንድ ነገር አስባሽ ደግሞ ይኸውልሽ ልፍታሽ እኔ ለሌላ ነገር አይደለም፣ በእጅሽ ሰበብ እንዳልሆን ነው። አሁን ጀግና ነኝ ለማለት ነው። ሴት ልጅና ሰው ማስቀመጠው ጀግንነት ነው። የወንድ መጨረሻ። አሁን ፍታኝ እጄን። እኔ ፈታሻለሁ። እኔ ነግረሻለሁ። ልፍታሽ? አዎ ፍታኝ። እኔ በቃ ከእንግዲህ እሺ ብያለሁ እኮ። እንዴ ሰውዬው ይኸው ፈታውሽ። ይፍታሽና የተፈታታሽ እኔ ይኸውልሽ ካሁን በኋላ ምንም ይሁን እኔ ህልሜ ምርጥ አይዲያዎችን ይዤ አንቺ ጋር ስመጣ አንቺ ሁሌ እሺ ብለሽ መቀበል አለብሽ። እኔ ባልሽ ነኝ። ያለ አንቺ ማን አለኝ? አሁን እንዴ ብለን ብለሽ ልክ እንደ ጉልበት እንዳለው ሰው ፊት አትበይ። ጥሩ አይደለም። ጉልበትሽን ማወቅ አለብሽ። ምን ስታስብ ነው እንደዚህ? አትንካኝ ሰይጣን እንካል የደውላት ታጋጋጋኝ እንዴ ስታስብ ነው አስረ ብታስቀምጠኝ እንደዚህ ብለሽ ፊት አትበይ። ጉልበት እንዳለው ሰው አየሽ። እኔ ይኸውልሽ ካሁን በኋላ ብዙ ህልሞች ያለኝ ምርጥ ህልሞች ያሉ ስኬቴ እንዲህ የመጣልኝ ያለ ሰው። ስለዚህ እኔ ስኬቴ ስነግርሽ አንቺ ጎበዝ በርታ ነው እንጂ ካሁን በኋላ መንገድ ላይ እንዳትቆም። ከዚህ የባሰ ትልቅ ችግር ነው ብለጥሽ እኔ ነግሬሻለሁ። ደግሞ በእጅሽ ነው ሰው የሚሆንብሽ ነግሬሻለሁ። አንተ ማን ሰው ሆነ ወንድ ሆነ በእጅሽ ነው ሰው የት ነው ያለው? እቺ የተረገመች ሴትዮ እኔ በቃ በሷ ምክንያት አንድ ቀንማ ሞታለሁ። በቃ አቅም እንዳለው ሰው ታፋኝ የሆነ ሰውዬው ታፋኝ ሰውዬው ነው። ምን ታፋኝ ምን አፋኝ
ዋይ ልቤን አሳካሉ የሰውነቴን ብሎን ተሰካካው የተነች ደግሞ ይተረከብ አንቺ ዘትዮ ገብሽ ነግሬሽ ነበር በእጅሽ ሰበብ ሆናለሁ ብዬ አንቺ ተከሲስ الحمد لله مسكين